መሀይምነታችንን ያመጣው፣ ድህነታችንን የበለጠ እያሰፋው የሚሄደው፣ ፖለቲካችንን የበለጠ እያበላሸው የሚሄደው፣ ኢኮኖሚያችንን የበለጠ እያበላሸው የሚሄደው፣ በህዝባችን መካከል ያለውን መተማመን የበለጠ እሴቱን እየሸረሸረው የሚሄደው፣ ዓለም በዚህ ፈጣንና በማይገመት ለውጥ ውስጥ ሆና አገራት እና ተቋማት በጣም አንዱ በአንዱ ላይ ተረማምዶ የራሱን ጥቅም ለማስጠበቅ በሚሰሩበት ሁኔታ እኛ ለምንድን ነው የራሳችን የችግር አዙሪት ውስጥ ገብተን ዓለምን ዘንግተን ራሳችን ውስጥ እየጠፋን የምንሄደው፣ ራሳችንን እየበላን የምንሄደው ካል በጣም መሰረታዊ ነገር የሚሆነው የፖለቲካ ብልሽታችን ነው። የፖለቲካ ብልሽታችን ብዙ ነገሮችን ያበላሻል። የኢኮኖሚ ፖሊሲያችን የተበላሸ እንዲሆን ያደርጋል። ስለዚህ የጠራ እና የተሻሻለ ችግር ሊፈጥር የሚችል ማህበረሰብን፣ አገርን ሊያሳድግ የሚችል ጥሩና ተተግባር የሆነ ለሀገራችን ነባራዊ ሁኔታ የሚስማማ የኢኮኖሚ ፖሊሲ እንዳይኖረን ያደርጋል። የፖለቲካችን ብልሽት ሌላ እንደገና ሁልጊዜም ችግሮችን በጉልበትና በጠበንጃ እንድንፈታ ምርጫችን እሱ እንዲሆን ያደርጋል። የሰከነ መቻቻል ያለበት፣ መተማመን ያለበት፣ መረዳዳት ያለበት፣ መደማመጥ ያለበት የፖለቲካ ባህል እንዳይኖረን አድርጓል። የፖለቲካ ብልሽታችን የአንድ ወገን አሸናፊነትና የሌላው ተሸናፊነት ብቻ መለመዱ፣ ሌላውን ሁሉ ጸጥ ካደረኩ ነው የምኖረውና የምገዛው ጉልበት የሚኖረኝ ጥቅሜን ማሳካው ብለን እንድናምን አድርጎናል። የህዝብና የሀገር ጥቅምን ከግልና ከቡድን ጥቅም፣ ከፖለቲካ ከፓርቲ ጥቅም በታች አድርገን እንድናይ አድርጎናል የፖለቲካችን መበላሸት። ስለዚህ የአንድ ፓርቲ ጥቅም ለማሳካት በዛ ፓርቲ ውስጥ ያሉ አባላቱንና ፍላጎትን የሆነ ቡድንን ለማሳካት ጥቅምና ፍላጎታቸውን ለማስፈጸም ሲባል የሀገር ደህንነት፣ የሀገር ብሔራዊ ጥቅም፣ ዘላቂ ጥቅም፣ የህዝብ ብሔራዊና ዘላቂ ጥቅም፣ አንድነት፣ አኗኗር እና ህይወት አደጋ ላይ ቢወድቅ ምንም የማይመስለን ሁኔታ ውስጥ ተፈጥረዋል።